ኢራን ጠንከር ብላ አምሽታለች። እስራኤል ደግሞ በተቃራኒ ውስጥ ተደበደብና የተለያዩ ኢምፓክቶች ሪፖርት ሲደረጉባት ነው ያመሸች። ከሻሹን ጀምሮ እነዚህ የመሳሰሉ ክላስተር ሚኒሽኖች ደግሞ አየር ላይ የሚበተኑት ሚሳኤሎች እንግዲህ ወደ እስራኤል አቅጣጫ ወደ ማዕከላዊ እስራኤል አቅጣጫ ሲተኮሱ እንደነበረ መረጃዎች ወጥተዋል። እስካሁን ድረስ ባለው መረጃ ከሆነ በማዕከላዊ እስራኤል ውስጥ ብቻ 12 ኢምፓክት ሳይቶች ደግሞ 12 እነዚህ ሚሳኤሎችና እነዚህ ፈንጆች ያረፉበት ቦታ ሪፖርት ተደረገ ነው የሚገኘው። ከተመቱ ቦታዎች መካከል የተወሰኑትን ላሳያችሁ። ያው የምትመለከቱት እዚህ ጋር ማዕከላዊ እስራኤል ላይ አንድ የፍንዳታ ደግሞ የምት ምልክት ያለበት ጭስ ይወጣ የተገኘበት እንደምትመለከቱት አንድ መጋዘን ደግሞ አንድ ዌርሃውስ ነገር ላይ እሳት ለምትመለከቱ የሚቀጥሉ የተለያዩ ፓራሜዲክስ የእሳት አደጋ መኪኖች፣ አምቡላንሶች ምናምን የመጡበት። ይሄ ደግሞ ሰዎች ቪዥዋሊ ኮንፈርም ያደርጉት ደግሞ ማዕከላዊ እስራኤል ላይ ያሉ ሰዎች እንትን ብለው የቀረጹት ምስል ነው። ራሳቸው የቀረጹት ምስል ነው። እንደምትመለከቱ ብዛት ያላቸው የተለያዩ ኢንዲፔንደንት ፈንጆች ደግሞ ኢንዲፔንደንት ዋርሄዶች ወደ ምድር እየተበተኑ ያለበት ሰዓት ነው። እስራኤል one of the biggest destruction ደግሞ እስካሁን ድረስ ከጦርነት ከገጠማት the biggest የሚባለው ዲስትራክሽን እየገጠማት ያለው በዚህ ሚሳይል ነው። ይሄ አየር ላይ የሚበተነው በክላስተሩ ሚሳይል ማለት ነው። ይሄ ደግሞ ቀን ላይ ደግሞ ትናንትና ቀን ላይ የነበሩ ጥቃቶች መካከል የሚጠቀስ ነው። መኪናውን የገለበጠው እዚህ ጋር የምትመለከቱት ፈንጅ የፈንዳው ምናምን ሙሉ በሙሉ ክላስተር ሚኒሽን ነው። ለእስራኤል ኢንተርሴፕተሮች ደግሞ ለእስራኤል አየር መቃወሚያዎች ሁነኛ መፍትሄ ያገኘችው ብዬ ነው የማስበው ኢራን ማለት ነው። ለመሰላችሁ ቢካዝ እነዚህ አንዳንድ ሲንግል ሚሳይሎች ደግሞ የማይበተኑ ሚሳይሎች ከሆነ የሚተኮሱት እስራኤል 3 ወይም ደግሞ 4 ላይን ኦፍ ዲፌንስ ያላት የአየር መቃወሚያ ማለት ነው። እነ አሮ አሉ፣ እነ ዴቪድ ስሊንግ አሉ። ከዛ መቀጠል ደግሞ እነ ምንድነው የሚባለው አይደለም። ከዚህ በፊት ልክ የኢራን ሚሳይሎች ከእስራኤል ጋር ኮንታክት ሲያደርጉ ደግሞ እስራኤልን መሬት ላይ ሲመቱ እነዚህን ሁሉ ዲፌንሶች አልፈው ነው አሮን አልፈው ከዛ ዴቪድ ስሊንግን አልፈው ከዛ እነ ኤስኤም3 ይባላሉ ከመርከብ የሚተኮሱ እነሱን አልፈው ምናምን ከዛ አይረንዶምን አልፈው ነው መሬት የሚመጡት። ታዲያ ግን ይሄ አየር ላይ በሚበተንበት ሰዓት ላይ ከውስጡ ብዛት ያላቸው እስከ 80 ድረስ የሚሆኑ የተለያዩ ፈንጆች ኢንዲቪጁዋል ፈንጆች ነው የሚመጡት እና ኢንተርሴፕት ለማድረግ በጣም ከባድ ነው አክቹሊ ማለት ነው። መሬት ላይ ኮንታክት እያደረገ መሬት ላይ ጉዳት እየፈጠረ ያላት ነው ደግሞ ጉዳቶችን እያስተናገደች የምትገኘው እስራኤል በእነዚህ ሚሳይሎች ነው ማለት ነው። ማዕከላዊ እስራኤልን እንደዚህ ቀለም ወር ደግሞ እንደዚህ በቀይ ክብ ውስጥ የከታት ነገር ምን ይመስላችኋል? እንደዚህ ነጠብጣብ ያደረገባት ምን ይመስላችኋል? አመሻሹን አካባቢ የተጀመሩ ከኢራን የተሰነዘሩት ስትራይኮች ናቸው እንደዚህ ያደርጓል። ከኢራንና ከሄዝቦላ ጦርነቱን ጆይን ካደረገ በኋላ የተለያዩ ሮኬቶችን ወደ እስራኤል አቅጣጫ በተለይም ደግሞ ወደ ሰሜናዊ እስራኤል አቅጣጫ በመተኮስ ይታወቃልና ከኢራን ጋር ባደረጉት ኮኦርዲኔት በሆኑ ስትራይኮች ደግሞ ሁለቱም ተናበው በሚያደርጉ ስትራይክ የተወሰኑ ዳሜጆችን በእስራኤል ላይ ማድረሳቸው ይታወሳል። እንደ ጥቃታቸው ደግሞ የምትመለከቱት ቦታዎች የተመቱት ጊዜ በኢየሩሳሌም አቅራቢያ አለ የተባለ አንድ ቦታ ነው። እንግዲህ የምትመለከቱት ጭስ እየወጣ የነበረው የኢራን ሚሳይል ሂት ካደረገ በኋላ የኢራን ሚሳይል ከመታ በኋላ ነው። ካዥዋልቲዎች ሪፖርት አልተደረጉም። ሪፖርት ማለት ይሄን ያንሱ ተቦታ ይባልበት ከዚህ ሳይት ላይ አልወጣም። ሰዎች ተጎድተው ሊሆን ይችላል። ይሄ የምትመለከቱት እንደዚሁ ኮንታክት ያረፈበት ነው መሬት የመታ ቦታ ነው። ሬዚደንሻል መኖሪያ አካባቢዎች ላይ ከሱ ጀርባ ነው እንግዲህ የምትመለከቱት ጥቃት። መቀጠል ደግሞ የራዳር ኢንስታሌሽኖች እዚህ አካባቢ የነበሩት የራዳር ኢንስታሌሽኖች ናቸው። የራዳር ማለት የራዳርና የተለያዩ የአየር ላይ ሴንስ የሚያደርጉትን ማቴሪያሎች የሚያስቀምጡ ቦታ መስሪያዎች እዚህ ያለው ማለት ነውና ይሄ የምትመለከቱ ያረፈው ደግሞ የሄዝቦላ ሮኬት ነው። ይህን ዜና በምሰራላችሁበት ሰዓትም እንግዲህ የተለያዩ ሮኬቶችና ሚሳይሎች ወደ እስራኤል አቅጣጫ እየተወረወሩ ደግሞ እየተኮሱ ተናግሯል። ቀኑን ሙሉ ደግሞ የአሜሪካና የእስራኤል ጥምር ጦር የሚያደርገው ድብደባ እንደዚሁ በኢራን ላይ ቀጥሏል። የምትመለከቱት በኢራን ውስጥ የታየ ምስል ነው። የኛው እንደዚሁ በኢራን ውስጥ የነበረ አንድ ጥቃትን የሚያሳይ ምስል ነው። ዶናልድ ትራምፕ እንደተናገሩት ከሆነ ጦርነቱ በቅርብ ያቆማል፣ በቅርብ ስቶፕ ያደርጋል የሚል ነገር ተናግሯል። ስራይቶች ግን እንደቀጠሉ ናቸው። መጀመሪያ አካባቢ እንደነበራቸው ደግሞ መጀመሪያ አካባቢ እንደነበራቸው አይነት ጥብቅና የሆነ ከፍተኛ የሆነ ስትራይኮች አሉ። አሁን ላይ የተካሄዱ መቀዛቀዝ ይታይበታል። እንደነገርኳቸው ደግሞ የዲፓርትመንት ኦፍ ዋር ደግሞ የጦር ሚኒስትሩ ፒት ሄግሴት እንደተናገሩት ከሆነ ዛሬ ከበድ ያለው ደግሞ ኢንቴንሲቭ ስትራይኮች ከዩኤስ ደግሞ ከአሜሪካ ጠብቁ የሚል ነገር ተናግረዋል። ጀርባ የምትመለከቱት በጉም ተውጠው የምትመለከቱት የአሜሪካ ትልቁና እድሜ ጠገቡ ቦምብ ቢግ አግሊ ባፍ ነው የሚባለው። ቢ52 ባፍ ደግሞ ቢ52 ስትራቶፎርተስ ይባላል እና ባፍ የተባለበት ዩኤፍኤ ቢግ አግሊ ፋት ስለሚባለው እሱ አለችበት እና እነዚህ የምትመለከቷቸው ቦምበሮች በአሁኑ ሰዓት ላይ በእንግሊዝ ያረፉ በእንግሊዝ ከሚገኙ ፕሌስ ተነስተው ብሎ ወደ እንግሊዝ ሰው ደግሞ ወደ መካከለኛው ምስራቅ ዲፕሎይድ ለመሆን ነው ደግሞ እዛ ሄደው ስራቸውን ለመስራት እንግዲህ እየጠጉ የሚገኙ። ከዚህ ቀደም ቢ1 ላንሰር ደግሞ ቦን የተባለው ሱፐርሶኒክ የሆነው ቦምበር እንግዲህ ማረፉ ይታወሳል። ይህ ቦምበር እንግዲህ ሚሽን ላይ ዲፕሎይ መደረጉ እናስታውሳል። ታዲያ እነዚህ ባፍ የሚባሉት የመጡት ለምን መሰላቸው? ከፍተኛ ፔሎድ አላቸው ደግሞ ከፍተኛ ቦምብ የመጫን አቅም አላቸው ላያቸው ላይ ከሁሉም ቦምበሮች ከቢ2 በሉት ከቢ1 በሉት ከተለያዩ ቦምበሮች ከፍተኛ የሆነ ብዛት ያለው ቦምብ ተሸክመው ረጅም ርቀት ለረጅም ርቀት በሀይ ከፍታ ላይ መብረር ስለሚችሉ ብዙ ጊዜ ተመራጭ ይሆናሉ። ለምን ሚሽኖች ለመደብደብ ይሄ አንድ ቦታ ላይ ወደ ራብል ለመቀየር ደግሞ ወደ ፍርስራሽ ለመቀየር ብዙ ጊዜ ይጠቀሙባቸዋል እነዚህ ደግሞ ከራዳር ውጪ አይደሉም። በራዳር ዲቴክት ያደርጋቸዋል። ፈጣን አይደሉም። ሚሳይሎችን ማምለጥ አይችሉም። ልክ እንደ ቢ1 በማክስ ስፒድ ደግሞ ከድምፅ ፍጥነት በላይ መሄድ አይችሉም። የእነዚህ አሪፍ አድቫንቴጃቸው ረጅም ርቀት መሄዳቸውና ብዙ
እናያላችሁ። እነዚህ ታዲያ የሚያስገቧቸው መች መሰላችሁ? ራዳር ሲስተሞች እና የተለያዩ አየር መቃወሚያዎች በሌሎቹ ቦምበሮች በነ B1 እና በነ B2 ካወደሙ በኋላ እነዚህ ይገባሉ ላይ ቶታል ዲስትራክሽን ለማምጣት። ይሄ ነው እንግዲህ ከ1950ዎቹ ጀምሮ ሲያደርጉበት የነበረው በዚህ ቦምበር ማለት ነው። እድሜ ጠገብ ስላችሁ በጣም እድሜ ጠገብ ኦልሞስት ወደ 70 ምናምን ዓመት አገልግሏል። አሁን 80 ዓመት ይጠቀም እስከ 100 ዓመት ድረስ ያገልግላል ተብሎ ይታሰባል። ብቻ አሁን ይሄ ቦምበር እየጠጋ ነው የሚገኘው። የጦርነቱ መቀዛቀዝ ምልክት እያሳያል። ጦርነቱ በከፍተኛ ሁኔታ እየተጋጋለና ከሁለቱም አካሎች የሚደረጉ ጉዳቶችና ከሁለቱም አካሎች የሚወጡ ካዥዋልቲ ቁጥሮች እየጨመሩ ነው። እስቲ ለማንኛውም ሞሳ ባለ ከአሜሪካ ከተመረጡ በኋላ የሚተኮሱ ሚሳይሎች ቁጥር በጣም ትንሽ ነው ደግሞ እያነሱ የሚሉት እንግዲህ አሁን ተነስቶ ነበረ ወደ እስራኤል ሄደዋል። ኢንተርሴፕት እያደረኳቸው ነው እያለች ነው እስራኤል። እንግዲህ ነገ ጧት የምናውቀው መሬት ላይ መሆኑን መረጋገጥ እንደካቸው አሁን የሚመቻችሁ። እሺ ጋይስ ሜጀር አፕዴት ትራምፕ እንግዲህ ዩኬ ቻይና እና የመሳሰሉትን ሀገራት ስትሬት ኦፍ ሆርሙዝን ልከፍት ነውና እባካችሁ አግዙኝ ምናምን እያለ መግለጫ አውጥቶ ነበርና ከነዚህ ሀገራት ጋር ኮኦርዲኔት አድርጎ መስራት እንደሚፈልግ እነሱ ከገቡ ደግሞ በጣም ስዊፍት እና ቀለል ያለች ኦፕሬሽን እንደምትሆን ሲናገር ነበርና ዲስ ሹድ ቢ ኤ ቲም ኤፈርት አንድ ላይ ነው ማድረግ ያለብን ምናምን እያለ ከሌሎቹ ጋር ኮኦርዲኔት ለማድረግ እየሞከረ ነበርና ከዚህ በፊት ማለት ነው ስለዚህ ጦርነት ሲጠይቅ ይሄኔ ኦፕሬሽን ኤፒክ ፊሪ ለማንም ሰው ላይክ ሄልፕ የሚጠይቅ ወይም ደግሞ የማንም ሰው ማስፈቀድ አለብኝ ብዬ አላምንም ምናምን ብሎ ተናግሮ ነበር ከዚህ በፊት ማለት ነው። እና ማለት ነው ሌሎቹን ሀገራት ላይክ ኢንቮልቭ ለማድረግ ሲሞክር የመጀመሪያው አይደለም ትራምፕ ማለት ነውና ለምሳሌ ገልፍ ስቴቶችን ማለት ነው ይሄ ሰውዬ ሊንዚ የሚባለው ሰውዬ ማለት ነው ላይክ ቡሊስ ያደርጋቸው ነበር። ለምንድን ነው ዲፌንሲቭ ስቴታችሁ ወጣችሁ ማለት እማታግዙን ማለት አግዙን በቃ አርሚያችሁን ተጠቀሙና ኢራንን ምቷት ምናምን ብሎ ማለት ነው። ሳውዲ አረቢያን እንደውም ጭራሽ ላይ ካላገሽን ትልቅ ኮንሲኩዌንስ አለው ምናምን ሲላት ነበርና ዩኤኢንም እንደዛው ላይክ ካልገባችሁ ምናምን ብሎ ሲያስጨንቋቸው እና ቃልን እኮ በማን ምክንያት እዚህ ጦርነት ውስጥ እንዳለንና አንሳተፍም ፕሮቴክሽን ቃል ገብታችሁ ተነስታችሁ እኮ ነው እንደዚህ ያደረጋችሁንና ራሳችሁን ቻሉ ምናምን ብሏቸው መልሷቸው ነበርና እንደውም እነዚህ ገልፍ ስቴቶችን ለማስገባት ማለት ነው ዩኤስኤ ኮንፊርም አታደርገውም ግን ፎልስ ፍላግ ኦፕሬሽኖች ሲካሄዱ ነበር ማለት ዩኤስኤ ታጠቃቸውና ራሳቸውን ገልፍ ስቴቶቹ ከዛ በኢራን ታሳብብ ነበር ማለት ነው ኢራን እንዲያጠቋት። ሶፋር እንግዲህ አግዙኝ ያለቻቸው ሀገራት ተርኪ ለአንዳንድ ሀገራት ፈቅዳለች አይደል? ምናልባት ለኛ የሚፈቀድልናል ብለው ነው አስበው ነው መሰለኝ እስካሁን ድረስ ምንም አይነት መልስ አልሰጧትም። ዲስከሽን ላይ ነው ምናምን ብለው ላይክ ዝም ብለዋልና ዩኤስኤ እንግዲህ መልሳቸውን እየጠበቀች ትገኛለች ማለት ነው። እና ምን ታስባላችሁ? የሚያግዟት ይመስላችኋል ዩኤስኤን? ሀሳባችሁን ኮሜንት ሴክሽን ስራ አስቀምጡ።